ሙታ ብለሃት እኔን ለሰደብከኝ ስድቦች ገረድ ሴተኛ ዳሪ ላልከኝ እሱን በመጠይቅህ ጠይቀሃለሁ እና ጨርሻለሁ። ረዋንንና ኡስማንን እኔ ያላገናኘኋቸውም ረዋንም ራሱን ትላንትና ተናግሯል። ለሁሉም ነገር ልክ አለው። ኡስማን የወለደችህ እናትህ እንደኔ አልቻለችህም ብለሃለች። እናትህ በራሷ ባንደበትህ ግሩፕ ላይ አድርጌ ሳዋራክ ብለሃለች። እኔ የሷን ያክል አልቻልኩም። ሰው የሚያዩ የሶሻል ሚዲያው ነው። አንተ ከቤት ወጥተህ በቀረህ ቁጥር አንተ ምን ባልኩ ልክ እንደወለደችህ እናትህ ከረዋን ጋር እንንከራተት ነበር። ለዚህ ደግሞ ተገቢው ምላሽ በነገራችን ላይ የትኛውም ነገር የሚፈጠሩት ለኔ ለህይወቴ ለቀጣይ ነገሮች ሁሉ ትምህርት ቤት ሆኖ ነው ያለፉኝ ያሉት። ደብተር ተሸክሜ ሳጉላላም የነበርኩትኝን ጊዜን በዛ ያልተማርኩት በሰዎች ተመረያለሁ። ትላንትና ታሜ አይደለም ሊያንቅህ አይደለም ሊመታህ አንተን ሊያረጋጋህ እዛ ድረስ መኪና ተገልብጠኑላ ነበር። ምንም ሀቡ አይ ኮሜንት ላይ እንዳለ መሲ እያለቀሰች ነው፣ መሲ ደብሯታል ምናምን ብለው ጽፈውልኝ እኮ ነው የመጣሁት። ቀደም ሀቡ ላውራሽ ነበር አንቺ ጋር የመጣሁትና ምግብም እየበላሽ ስለሆነ ምናምን ባለሽበት ሁኔታ ላይ ማውራት ስላልፈለኩ ቤቴ ላውራ ብዬ ነው የወጣሁት። ምንድነው ማሪ ተፈጠረው? ሀቡ እኔ ኡስማንን ማቀው በሶሻል ሚዲያ እንደዚህ የሆነ ቤት ናፊ ፋሽን ከመጀመሪያው ልንገርሽ ሀቡ ናፊ ፋሽን ቤት ተከፍቶ እጁ እንደዚህ ተቆራርጦ ምናምን ድረሱለት ሲባል ለማንም ሁላችንም እንደምንሮጠው አለ አይደለ እንደዛ ሮጠን ሄድን። እኔ ሙኒት ፎዚ ምናምን በቃ ተሯሩጠን ሄድን። ከዛ ሄድን ደሙን አጥበን ምን ብለን ያው ዜጋሽ ስለሆነ ለዜጋሽ ማድረግ ያለብሽን ነገር አደረግን ምናምን ሰው ይሻሻላል ነው የምትያው። በተደጋጋሚ ሀቡ እንደዚህ አድርጊ ምናምን ብለሽ ትመክሪኛለሽ አይደል እኔን የሆነ ቦታ ላይ ማየት ስለምትፈልጊ። ከዛ በተደጋጋሚ በቃ ብዙ ነገር ከካሜራ ጀርባ ረዋን በጣም የምትሰቃይ ልጅ ናት ገባሽ። እኔ ረዋንንና ኡስማን ፍቅር መጀመራቸውን ረዋን የ3 ወር እርጉዝ ሆና ነው ሀቡ ማቀው። መሲ ብርስቱና ተጣበሰቻቸው አይደል እንደሚባለው ይሄንንም ላጸዳ ነው ገባሽ ሀቡ። በተአምር ረዋንና ኡስማን የ3 ማለት ግንኙነት ጀምሮ ምናምን እንትን ካለ በኋላ መሀል ላይ ነው ድንገት የነገሩኝ ማለት ነው እንጂ እኔ ያላጣበስኳቸው ምንም አላስተዋወቅኳቸው። ኖርማሊ አይዲያ ወጥተንለት ስራ እንዲሰራ ምናምን የተቆራረጠው ምን ሆኖ ነው? ሰው ቆራርጦት ነው? ራሱ ቆራርጦ ነው? ምንድነው? ራሱ ጠጥቶ እጁ እንደዛ ትልትል አድርጎት ደሙ እየፈሰሰ ራሱ በማጥፋት አስቦ ነው። ለምን ነው የቆራረጠው? ብሎ በቃ ሙሉ ይሄ እጁን ታልቶ በዛ ሰዓት ደላላ ነበር አምጥቶ ይጣለው። ከዛ ደላላው ይጣብሉት ምናምን እንትን ብሎ ደላሎች ስለእንትን ስላሉን ከዛ እነ ሙኒትም ሁላችንም ያየ አይቷል። ደሙን አጥቤ ምን ብዬ ነው እንትን ያልኩት እንደ ወንድም ማለት ነው። በተደጋጋሚ ነግሯለሁ ሀቡ። አሁን ትላንትና የተፈጠረውን ነገር ልንገርሽ ሀቡ። ከዛ በፊት ሁሌ ነው የምጣለው ሀቡ በአካልም ማለት ነው። ረዋን ሁሌ ነው የምትጣላው ደግሞ ምንድነው ሀቢባን ወጣችሁ ስደቡ ነው። አሁን ለምሳሌ እሱ ይጣላሻል አይደል ሀቡ ረዋን ግዴታ እኔ ለምሳሌ አንቺ እኔ አሁን ያንቺ አሁን ለምሳሌ ማን ልበል ሜሉን እኔ መጥላት እችላለሁ አንቺ መውደድ ትችያለሽ አይደለ? ግን እኔና ሜሉ በቃ ጥጋችንን ይዘን አንቺን የመውደድም የማድነቅ መብት አለን ምሳሌ ማለት ነው። ለምንድነው ሀቢባን ወጥተሽ ማትሳደቢው ስላት እኔ ምን አልኩትኝ ረዋን ሀቢባን ወጥታ የሰደበችለት አልኩትኝ እናቷን እንደካደች ነው። ሀቢባ ምን አድርጋ ነው የምትሰድባት ነው በቃ ትልቁ ጸው የተነሳው እዛ ጋር ነው። ከዛ እነዚህች ልጅቷ የተከሰሰችው ላይ ምናምን እኔ ተናግሬዋለሁ። እራፉ ማለት መካሰስ አያስፈልግም። እሷም እችም ልጅ ቤት ውስጥ እንኳን ብትሰራ ምናምን ብዬ ጸብ ተፈጥሮ ነበረ እዚህ በአካል ይሄንን እንኳን መጥቻ ሀቡላንቻ አልነገርኩሽም ጸጥን ያልኩትኝ። ከዛ ተናገር ነው ምናምን እሷን እየወጣ ሀቢባን ብሎ ካላደረሽ ካልተሳደብሽ በቃ መከራዋን ነው የሚያሳያት።
ገባሽ? ከዛ ትላንትና ሶሻል ሚዲያ ምንድነው ይሄን ያህል የሚላት? ለምን ከኔ ጋር ምንድነው ችግሩ? እሱ በቃ ችግርህ ምንድነው ሲባል አይነግርሽም። ቀድሞ ሰደብኩት ደህና አድርጌ ለሰደበኝ ምላሽ ሰጠኝ። ሲያስረዳ ሀቡ የሆነ አሁን ለምሳሌ አንቺ የሆነ ነገር ሲኖር ታስረጃለሽ። አሁን እኔና አንቺ ብንጣላ ወይ ሙኒት ወይ ሳሪ መሃል ገብቶ ሀቢባ ምን አድርጋሽ ነው ምን ተደራርጋችሁ ነው ተብለሽ ትነጋገራለሽ። እሱ ለመነጋገርም ፍቃደኛ ምክንያት የሚያደርገው አንቺን ነው። ልጅቷ ደግሞ ከሁሉም ሰው ጋር ተለያይታ በአካልም ከጎረቤት ጋር ካለው አበሻ ጋር ሶሻል ሚዲያ ካለው ሰው ጋር ተለያይታ እቺ ልጅ ማን ነው ነገ ጧት ብትታመም ችግር ቢደርስባት ብትራብ የሆነ እኮ ሰው ያስፈልግሻል። ሀቡ ከነ ክፋቱ ሰው ያስፈልግሻል። ከሁሉም ሰው ጋር ነው የሚያራርቀው። ገባሽ? ብቻዋን አድርጎ ለመጠቀም እንዲመቸው ናርሲስቲክ ስለሆነ እሱ ብቻዋን ሊያረጋ። ከዛ ትላንትና ሀቡ ምን ተፈጠረ መሰለሽ? ታሜ ስራ ቦታውን ትቶ ሀቡ ግዴታ የለበትም እኮ አይደለ? ስራ ቦታውን ሰራተኞቹን ሁሉንም ነገር ትቶ መኪና አስነስቶ ሄዶ እንደ ወንድም ነው አቀፈው። አሁን ታሜ ደበደበኝ መሲ ነበረች ሊደበድቡኝ ብለው ምናምን በቃ ያን ሁሉ አቀነባብሮ ኢቭን የሞተችው እናቴን ጋለሞታ እያለ የታሜ እናት አልቀረች ሁላችንንም እንደዛ ሲያዋርድ አደረ። ሰው ደግሞ የሚመስለው መታኛለ እኮ አልመታውም። እንደዚህ ሊያመልጥ ሲል ሀቡ በጣም ጠጥቶ ስለነበረ እንደዚህ ነው የያዘው። ለራሱ እንዳይጎዳ ነው እንደዚህ አድርጎ ያዘው ሀቡ እንዳይጎዳ ደግሞ መታኝ እያለ ያዞራል። መታኝ አለ። ከዛ እንደዚህ ሲል እንደዚህ በቃ እንደዚህ ሲወራጭ ተው ኡስማን ሚስትህን እያት ችግር ላይ ናት ያለችው በአሁን ሰዓት እሷን ያልተረዳህ ና እኔ ጋር እንሂድ በቃ እነ መሲንም ሁሉንም ተዋቸውና ና እንሂድ ብሎ እንደ ታላቅ ወንድም ሁላ ታሜ እኔንም ሳሪንም ሁላችንንም እንደሚቆጣ እንደዛ ነው የተቆጣው። አያገባኝም ብሎ ታሜ ቁጭ ማለት ይችላል አይደል? ሀቡ ግዴታ እኮ የለበትም። ማንም የራሱን ሰዓት ጊዜውን ወስዶ ሰው ደግሞ ዛሬ ሀቡ የመሰለው ምንድነው እኔ ያጋባኋቸው እኔ አንድ ላይ እኔ ከህዝቡ እኩል ሶሻል ሚዲያ ላይ ከሰማው በኋላ ነው ስጠይቅ የተነገረኝ ሀቡ። አሁን ሰው ብዙ ሰው ደግሞ መሲናት ያጣበሰቻቸው ነው የሚለው አይደለም። በተአምር ነው ከየት አምጥተው ነው ታዲያ እንዲህ የሚሉት? መሲናት ያጣበሰቻቸው በቃ ዝም ብለው እንደው እንትና ኡስማን ከኔ ጋርም ስለሚቀራረብ ምናምን እንጂ ሀቡ ረዋንንም ራሱም ትላንትና በዛ በስካር ላይ ሆኖ መሲናት እንዲያጋባቻችሁ ሲለው ምን አባቷ እሷ ታጋባኛለች ራሴን ፎሎ አድርጊያት ለትዳር ጥያቄ ጠየኳት ብሎ ተናገረ። እና እኔ አይደለሁ ምንም እንትን ውስጥ ግን ይሆናል። ረዋን ግን ባክግራውንዱን ታውቃለች አይደል? የሱም ባክግራውንድ ጠይቂያታለሁ። ረዋንንም ምን መሰለሽ ሀባ እንዳትሄጂሽ አስገባሻለሁ። ሱሱዬ እንዳትሄጂሽ ልቀር ልመቻቻ እንደ መስዬ